ሰላም ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ በዝት ይበል። ዛሬ እንዳያችሁት የት የከዳም ወይም ደግሞ የሸቃሊት ስብሰባ ነው ማለት ነው። የተሰብስበናል እንግዲህ እኛ ሸቃሊት የትን ብንሄድ ወደ ስራ እንጂ ፋንል እና እስትራሃ ሄደን ነበር። የሳውዲ እስትራሃ እኔ ለመጀመሪያ ጊዜ ነው ማየው ማለት ነው። ማለት እስትራሃ ማለት እንደኛ ሀገር እና ሰርጋቸው የሳውዲ ሰርግ እንዴት ነው ብዬ ለማየት በጣም ጓጉቼ ነበረ። ያውም የኔ ማዳም ነበረች። ሙሽራ አትሉም? ከዚህ በፊት ማዳም እንደሌለኝ ነግራችኋለሁኝ እና አዲስ ማዳም ነው የመጣችልኝ እና ለሷ ነበር የተሰረገው ጅዳ ላይ ማለት ነው። እና ለሷ ተሰርጎላችሁ እኛ ሄደን እኛ ቁጭ እንላለን ብንል ለካዛ እኛው ነን ስራውን ምንሰራው አትሉም? እና በዛው ፋያልን ከቤት ወጥቶ እኔ ከቤት ስትወጡ የሆነ ትንሽ ቀለል ይላችኋል ማለት እንደዚህ ከሰው ጋር ስትጨመሩ ከሰው ጋር ስትስቁ የሆነ ትረሳላችሁ። የሆነ እንትናችሁ ራሱ በቃ ጭንቀቱ ራሱ ይወጣላችኋል። እና በጣም ነበር ደስ ያለኝ። ሄድን። በጣም መወዳቸው ጓደኞቼ የነበሩ እነዛ ደግሞ አጫጭር የለበሱት አስተናጋጆች ናቸው። እዚህ ጋር ደግሞ እንትን እያረኩ ነው ልንሄድ ብለን ቤት ምናምን እንትን እያረኩኝ እያጠርኩ ነበረ። የዚህ ሀገር በኩራቸው ምናቸው እንትን እያልኩ ነበር። እዚህ ጋር ደግሞ እንትን እየሰራው በቃ ሊሄዱ ብለው ምግብ ፈልገው እየሰራው ነበረ። ምሳቸው እንደምታዩት ያው መኮረኒ ነው ማማሰለው። በሸሜል ነበር መሰራላቸው። በሸሜል በጣም ወዳለው መስራቱ ነው። እኔ ባይዘው የትኛውንም ምግብ መስራት ወዳለኝ መስራት ደስ ይለኛል። እና እዚህ ጋር ባሰልና መኮረኒውን እንጥራለን እየደባለኩት ነበረ። ያው እንደዚህ ከደባለቃችሁ በኋላ እንትኑን ዶሮውን ደግሞ ለብቻው በቁሌት ምናምን ትሰሩና እዚህ ላይ ፎቁ ላይ ላዩ ላይ ታደርጉና ከላዩ ላይ ደግሞ መልሳችሁ ክሬም ተጨምራላችሁ። ከዛ በቃ ጅብን ሙጀር ጨምራችሁ ፎርኖ ውስጥ ነው የምታስገቡት። ያው የነሱ ስፔሻል ምግባቸው ነው ማለት ነው። እና ባጭሩ ነው ካላችሁ እንትን ያልኩት። ጥሩ ደግሞ ሰላም ውድና የተከበራችሁ ቻናል ቤተሰቦች ያላችሁበት ሰላማችሁ ይብዛ። በዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ በአዲስ ቪዲዮ መጥቻለሁኝ። ቪዲዮ ምንድነው? ብዙ ልጆች የምትሸወዱት ነገር አለ። ያ ምንድነው? አሁን ወደ ሀገር ስንሄድ የሚፈቀድ ማይፈቀድ አየር ውስጥ ማለት ነው። ፕሌን ውስጥ ስንሄድ ያኔ ፕሌን ውስጥ የማይፈቀድ ነገር አለ፣ የሚፈቀድ ነገር አለ። አሁን እነዚህን ድስት፣ ቢላዋ እንደዚህ የመሳሰሉ ብረታ ብረት በእንትን ውስጥ አችሉም። በሻንጣ ውስጥ አስገብታችሁ መሄድ አትችሉም። ሻንጣ ውስጥ ቢያንስ እንደዚህ እንደ ሻምፖ እንደ ሳሙና እንደዛ ነው እንጂ እንዳትፎገሩ። እንደዚህ ነገር ድስት ሻንጣ የትልቅ ሻንጣ ስላለኝ በሱ ውስጥ አረጋለሁ፣ ቢላዋ ደግሞ በዛ በሻንጣ ውስጥ አረጋለሁ ብላችሁ እንትን እንዳገዙ። ያው ሁሉም ያውቃል ማለት አይደለም፣ ማያውቅም ወዷል። ስለዚህ እናንተ ቪዲዮ ላይ አድርጉ፣ ለነዛ ለማያውቁ ሰዎች እንዲደርሳቸው ማለት ነው። እና ልክ ኤርፖርት ስትሄዱ አሰለን እንትን ብረት ነገር ማለት ነው አይቻልም። የተሻለ ኑሮ ይዛችሁ መሄድ አትችሉም። እንኳን ሀተ እንትን ማለት ነው ሽቶ የእጅ ቦርሳ ካላችሁ ሽቶ ምናምን እንደዚህ አትችሉም። ሀተ ሻምፖ አትችሉም። የእጅ ቦርሳ የሚባለው ማለት ነው ሻንጣ ውስጥ እንዳይደፋ በትክክል አሽጋችሁ ምናምን ሻንጣ ውስጥ ትችላላችሁ። ግን እነዚህ ስኪ ምናምን አይቻልም።
ይሄ ምንድነው ድስት፣ ቢላዋ እንደዚህ ብረታ ብረቶችን አትችሉም። ይሄ የምትችሉት ካርጎ የምታረጉ ነገር ከሆነ በካርጎ ትችላላችሁ። መጥፎ እንጂ ጥሩ ነገር የለውም። እንደፈለጋችሁ ነገር የለም። የስደት የቆየ ሰው የፈለጋችሁትን ነገር ብትገዙ በቃ ምንም እንትን አትሉም። ያን የሚያሰጋ ነገር የለም። ዋናው ፍሉስ ነው እንጂ ምንም እንትን አያሰጋም ማለት ነው። እና እናንተ ደግሞ ይሄን ቪዲዮ ላይክ ብታረጉት ለማያውቁ ሰዎች ይደርሳል ማለት ነው። ሁሉም ያውቃል ማለት አይደለም ማለት ነው። እና ምሳሌ እንትን አሁን ሻንጣ የሚፈቀደው አንዱ 23 ነው፣ አንዱ 46 ኪሎ ማለት ነው። ከዛም በኋላ በእጃችሁ ደግሞ 10 ኪሎ ይባላል። ገባችሁ? ይሄን አይነት ነገር ደግሞ እኛ ምሳሌ ኮምፒውተር ምናምን ከመሰብሰብ እንትን እንደዚህ እንትን መፍጫ ነገር ካልተሰበረ ብለን ካልሰጋን እንደዚህ መፍጫ ነገር ሻንጣ ካላችሁ መፍጫ ነገር እንጂ ሻንጣ በተለይ ማለት ነው በጣም ሳህን ብታደርጉ እዛው ሻንጣ ይወረወራል ነው ማለት በስነ ስርዓት እንደናንተ አይደለም። እንትን ብቻ አይነት ስቃለው ኩሽና ውስጥ አወራና ብቻ አይነት ስቃለው ይሰበራል። የሆነ እንደዛ ስለሚገፋፋት ይገፋፋታል። እነዚህ አረቦች ቢመጣበት ይችላል ማለት ነው። ራሱ ልበት ቀናለ ውስጥ እንደዚህ ሳህን ነገር አደርጋለሁ ወይንም ደግሞ ቢላዋ ነገር ማለት ነው። ይሄ እንደዚህ ድስት ነገር አደርጋለሁ ምናምን ካላችሁ አንዳንዴ ከሰዎች እኩል ስትኖሩ ልባችሁ ይረካል። ለፍታችሁ ደክማችሁ ሲሆን ብዙ ካልሆነ ከገዛችሁ ኑሮ ስትኖሩ ደስ ይላችኋል። አይ ደግሞ በዛ አይ በቃ እናንተ ያለው ካላችሁ ማንኛውም ሰው ከእናንተ ትንሽ በልጦ ሲገኝ ብዙ ነገር አለ። እናንተ አለ አይደል ያኛው ነገር ያኛው ሰው ደግሞ እናንተ ከሚኖር ሰው እንደዚህ ስታዩ እናንተ ደግሞ ስትሸማቃቀር ያኖሩት እናንተ ደግሞ ስታጡ የምትሸማቀቃላችሁ ማለት ነው። ካላችሁ ግን ማለት ነው ፋ በቃ ሁሉም ነገር አንድ ደግሞ ውሃ የሚፈላበት ደግሞ ውሃ የሚሞቅበት አለ እና ውሃ የሚሞቅበት በጣም ብዬ አምናለሁ ማለት ነው። ወላሂ ነው ብላችሁ አገር ይዛችሁ ስትሄዱ በጣም ይጠቅማችኋል። ቤታችሁ ላይ እንደዚህ ማብራት ምናምን ካለ በጣም ነው የምለፋው። ሁላችንም እንደዛ ነው እንደምኖርም ተስፋ አለኝ። ጥሩ ቦታም እንደምደርስ ተስፋ አለኝ። ግን ቪዲዮን ላይክ ሰብስክራይብ አድርጉኝ። ጥሩ ነገር ለእናንተ አሁን ባላስተላልፍም ለወደፊት ምክንያቱም ያኛው አገር ገብቼ ሰው የሰራውን ብሎጉን ምኑን አንዳንድ ሰዎች ተስፋ አለኝ። ግን አሁን ላይክ ብታረጉልኝ በርቺ ሰብስክራይብ አብዝታችሁ ድቅቅ አድርጋችሁ እስካልፈቀዳችሁ ይሄ ነው እና ምን ማድረግ አይቻልም። እና እነዚህ ነገሮች ደግሞ በካርጎ እንጂ እና በሻንጣ ውስጥ አረጋለሁ ብላችሁ ከዚህ በኋላ ምርጥ ቪዲዮ ይለቅላችሁ። ምክንያቱም አንዳንድ ልጆች ሳያውቁ በቃ ያምራቸዋል ወይም ደግሞ ይበል በቃ ሀታ መዳም አልፈለገውም ትላለች። አንዳንድ መዳሞች እንደምታውቁት የጥጋበኞች እንደዚህ ስድር ላይ ያሉ እቃቸው ራሱ ሳያረጅ አውጥተው ነው የሚጥሉት። ይሄ ግልጽ ነው አይደል? ስለዚህ እኛ እሱን እንፈልጋለን ብለን ደግሞ ያልሆነ ቦታ እንደገና እዛ ሄዳችሁ ደግሞ በኪሎ ትንሽ ካለቀላችሁ በቃ ኤርፖርት ውስጥ ትንሽ ይሄ ነገር በጣም አንድ መጠጥ ልግዛ ካላችሁ በውጭ ላይ የሚገዛው 2 እጥፍ 3 እጥፍ ነው የምታገኙት። በጣም የሚገርም ነገር ማለት ነው።